አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ረብል ዓለሚን እኔ ጋ ሁሉም ሰላም ነው። ሰላም ፍቅር ሰው ዘር በሙሉ እንዲሁም ለሀገራችን ይሁን። ኢድኩም ሙባረክ። እንኳን ደረሳችሁ አደረሰን። ያው ትንሽ ቀናቶች ነው የቀሩት። በሰላም ያድርሰን እላችኋለሁኝ። ትንሽ ደብሮኛል ግን እኔ ትንሽ ጨርቃ ጨርቅ ይገዛልኝ ነበረ። አሁን ደግሞ ረስታኛለች ማለት ነው። የኔ ራስ ምታት እንግዲህ ምንም ማድረግ አይቻልም። ባለው ተደሰት ነው። ኢንሻአላህ ባለን እንደሰታለን ማለት ነው። አልሐምዱሊላህ ረብል ዓለሚን እና ዛሬ አንድ ቪዲዮ ለመስራት ከራሴ ጋር አወራውና አው ልስራው አልኩኝ ከራሴ ጋር እና በነገራችን ላይ የተወሰኑም ልጆች እየጠየቁኝ ነበረ። ለሁሉም ግን ይጠቅማል። ያው እኛ ዩቱብን እንግዲህ በዋነኝነት ዋና ስራችን ነው ብለን ባንልም ግን ምንድን ነው የሚባለው ሸቅሎናል ማለት ነው። ታዲያ ስላመንበት ይጠቅመናል። ወደፊት ሀገራችን ከገባን እንዲሁ ሰዓት ሞኒ ካስደረግነው በኋላ ሀገር ከገባን እንሰራበታለን ብለን ነው ሁላችንም ዩቱብ ላይ የተገተረ ነው ማለት ነው። ያው ለጥቅም ነው። ጣየብ ጥቅም እስከሆነ ድረስ ደግሞ ሞኒም የሆኑት ሞኒም ያልሆኑት እንግዲህ ለለውጥ ነው የሚሽቀዳደሙት ወይንም የምንሽቀዳደመው ማለት ነው። ጠይብ አሁን ለምሳሌ ብዙዎቻችሁ ሰዓት ሞልታችኋል፣ መንገድ ላይ ናችሁ። ብዙዎቻችንም ደግሞ ሞኒም ሆነናል፣ ግን ማፊ ፋይዳ ቪዲዮ ኬት እናምጣ፣ ኬት እንስራ፣ ምን እንስራ እያለን ማለት ነው። ምክንያቱም ካልሰራንበት ጥቅም የለውም። ሰርተን ደግሞ ቪዲዮ ለቀን እይታ ከሌለው እንዲሁም ማስታወቂያ ካልታየ ጥቅም የለውም። ለምሳሌ እኔ ላይቭ ላይ ሆኜ እኔን የሚዘይሩኝ ልጆች እኔ የሚዘይራቸው ልጆች እንዲሁም ሌላም መቶ ማስታወቂያ ቢያይልኝ ቢያጫውትልኝ እኔ ቀጥታ ስርጭት ላይ ሆኜ ለእኔ ይጠቅመኛል ማለት ነው። እንዲሁም ሁላችንም ሞኒም ያልሆነን የሆንንም ይጠቅመናል ማለት ነው። እሺ ለምንድን ነው እንደዚህ ለማለት የቻልኩት? ብዙ ልጆች እየጠየቁኝ ነው። እንዴት ነው በር የምናስገባው ሞኒ ከሆንንም በኋላ? ታዳ ሁለት አገባብ ነው። በነገራችን ላይ እኔ ሁለት አገባብ ነው የማውቀው። አንድ በመስኮት በክሮም በኩል አስተካክለን ማስታወቂያ አስገብተን ማተን ደግሞ ዩቱብ ላይ አስተካክለን እንገባለን ቀጥታ። ታዲያ አውቶማቲክ በራሱ ጊዜ ያጫውታል። ተመልካችም አይቸገርም። ደቂቃውን ቆጥሮ ይወጣል ማለት ነው። እኔ ደግሞ በሚገባበት ሁላችሁም በብዛት በእኔ አገባብ ነው የምትገቡት። በዛኛው ደግሞ በእኔ አገባብ ለምሳሌ ኖርማሊ እንደ በፊት ነው የምገባውና ምንም የተለየ ነገር ስለሌለው ባላወቅ እኔ የማላቅ ከሆነ ዝም ብዬ ደቂቃዬን ቆጥሬ እወጣለሁ እንጂ በር አላየም ማለት ነው። ወይንም አንድ ልጅ መታ እንደ በፊት ነው የምታስበው። በር እንዳለ እንደሌላ አታውቅም። ዝም ብላ ነው እንኳን ቢላት እንዴት ብላ ነው የምትጠይቀኝ። እኔ የተጠየቅኩኝም ነው። እኔም ራሴ እንዴት ነው በዚህ አገባብ በር የሚታየው ምናምን ይል ነበር ማለት ነው። ትንሽ አሁን ገብቶኛል ማለት ነው ነገሩ። ለካ ሰዓብ ነው፣ ለካ ድካም ነው፣ ለካ ሁሉ ነገር ነው። በቃ ምን ልበላችሁ፣ አንዱን ሲጨርሱ በአንዱ ትጠመዳላችሁ። ብቻ አልሐምዱሊላህ ያው ግድ ያመንበት ነገር ያው ድካም አለው፣ ውጣ ውረድ አለው እና አብረን ወደፊት እላችኋለሁኝ። እሺ ለምሳሌ በእኔ አገባብ በመጀመሪያ ወደ በር ለማስገባት ዩቲዩብ ጋር እንሄድ። ዩቲዩቤን ከፈትኩኝ። እንዴት ነው ታዲያ? እኔ ምንም አልለበስኩም። ጠይብ ቀጥታ ላይቭ ላይ ነኝ። አልገባም ግን ለእናንተ ለማሳየት ማለት ነው። ጠይብ የእርሳስ ምልክቷን ያው በዚህ አገባብ ታውቃላችሁ ሁላችሁም። ግን በሩን እንዴት አድርገን ነው ማስገባት የምንችለው የሚለው እዚህ ጋር
ታምኔል አንምረጥ። ለምሳሌ እኔ ይሄንን አስገባው ይሰማላ። ከዛ ደግሞ እዚህ ጋር ዝም ብዬ የሆነ ነገር ላይ ጻፍ ማለት ነው። ይሄንን መጥፋት አለበት አይደል? እሺ ሰላም ልበል። ጠይብ ታምኔል አስገባው እንደው ርዕስም ጻፍኩኝ ይባላል። አዎ እንግዲህ ሙከራ ስለሆነ ማለት ነው፣ ለማሳየት ስለሆነ። ጠይብ ፈጣሪ እዚህ ጋር ዋናው ደግሞ ነገር በር ለማስገባት የዶላር ምልክቱን ለማብራት እዚህ ጋር ሴቲንጉን አንዴ እንነካዋለን። ከዛ ይሄንን አመጣልናል። ይሄንን ሁለቱንም እናበራቸዋለን። አበራናቸው። እዚህ ጋር ደግሞ እንወጣለን ማለት ነው። ከዛ እኔ ከዚህ በፊት አላውቅም ነበር፣ ያው እያስረዱኝ እኔም ያው እየጠየቅኩኝ ነው። እኔ አውቃለሁ ማለት ሳይሆን እንግዲህ በትንሹ እስኪ ላይቭ ላይ ሆኜ እንዴት በር ልልሽ ምናምን ሲሉኝ እኔ ማስረዳት አልቻልኩም። አንደኛ ስልኬ ተበላሽተዋል፣ ይሄ ብቻ ነው ያለኝ እና እስኪ በርተዋላ ተመልሰን እንየው። አዎ በርተዋል። ከዛም በዚህ በኩል እንውጣ ማለት ነው። ከዛም እዚች ጋር ጨርሰናል ሁሉንም ነገር። በር አብርተናል፣ ታምኔል አስገብተናል፣ ጽሁፈት ጽፈናል። ከዛም እዚህ ጋር ኔክስት እንበለው ምንም ሳንነካ ማለት ነው። ይሄ ሞኒ ለሆነን ልጆች ነው መሰለኝ። ያኔ እኔ አበላሽ ነበር በፊት አበላሽቼ በር አይበራልኝም በቃ አላቅበትም ብዬ ተስፋ ቆርጬ ነበረ። አናንያ ነች እንግዲህ ነይ ቀስ በይ ያለችኝ ውሳኔ ያሳየችኝ ማለት ነው። ጠይብ እዚህ ጋር ደግሞ ኖ የሚለው ያው ታውቁታላችሁ። እሺ ጎ ላይቭ እያለኝ ነው፣ እኔ ግን አልገባም። ጠይብ ልውጣ። ጎ ላይቭ እያለኝ ነው። ነገሩን ጨርሻለሁኝ። እንደ ኖርማሊ ያው በር አብርቻለሁኝ። በቃ እንደ መጀመሪያው ልገባ ነው ማለት ነው። ግን አልገባም። ልውጣ። ወጣውኛ። ለምሳሌ እኔ ቤት መጥታችኋል። ለምሳሌ የራሴን ፕሮፋይል ልንካው። የራሴን ፕሮፋይል ስነካው ለምሳሌ እኔ ቤት መታችሁ ከሆነ በአረብኛ ከሆነ በግራ በኩል ነው፣ በእንግሊዝኛ ከሆነ ደግሞ በቀኝ በኩል ነው። አሁን እኔ ፕሮፋይሌ በቀኝ በኩል ነው ማለት ነው። ተው እንጂ ተው ፈጣሪ፣ የት ነው የገባሁት? በአላህ ወደ ኪሮም ጠይብ በቀኝ በኩል ነው እና ይሄንና የኔን ፕሮፋይል ለምሳሌ ኦሞ ሳዲ ቤት ቢሆን ቪዲዮ ያጫወትኩላት ነበረ። ኦሞ ሳዲ ቤት ቢሆን ለምሳሌ እሷ ቤት ነኝ አሉ እንግዲህ አይደለችም፣ ላይቭ ላይ አይደለችም። እሷ ቤት ሄጄ ሰላም ብያት ምናምን ነገር የኔ ፕሮፋይል በቀኝ በኩል አለ። እሱን ነክቼ ሰላምታይን አቅርቤ ከዛ ደግሞ በር ለማጫወት በቀጥታ ስርጭቷ ላይ በር ለማጫወት ብፈልግ ለሷ ላጫወትላት የኔን ፕሮፋይል በቀኝ በኩል አለው ነክቼ ስነካው በሷ ቤት ሳልወጣ ይሄ ይመጣልኛል። የራሴን ፕሮፋይል ሳልጭን ነክቼ ማለት ነው። የራሴን ፕሮፋይል ነክቼ ይሄ ይመጣልኛል። 5000 እንጂ ታሐውለ 5000 ያኔ የላይክ ብዛት ምናምን የተደረደረበት አይነት ነገር ይመጣልኛል። የኔ ፕሮፋይል ነው ወይንም የኡሙ ሳዲ ፕሮፋይል ነው። አሁን ይሄ طيب አንዴ ይነካዋለሁኝ እዚህ ጋር እንዲህ ሆኖ ይመጣልኛል። ኦኬ ለዋለው ነገር ግን አሁን አልለውም። እንግዲህ ኮፒራይት ከላከብኝም አብረን እንዋጣዋለን። ኦኬ ታግዙኛላችሁ ማለት ነው። የሰው ቤት ነው ያለሁት። ሞኒ የሆኑ ልጆች አሁን ቢገጥሙኝ ጥሩ ነበር፣ ግን ያው እነሱ ፎታቸው ምናምን ነገር ሊኖር ይችላልና አይ ይቅርብኝ። ጠይብ ደቂቃው ወይኔ ጉዴ። ጠይብ ለውጣ ገብቷቸዋል ብዬ አስባለሁ ማለት ነው። ያው እናንተም ሞኒ መሆናችሁ አይቀርም፣ እናንተም ለእናንተም ይጠቅማቸዋል። በክሮም በኩል ደግሞ አገባቡን
ኡሞ ፖዚ ሰርተዋለች። እዛ ሄዳችሁ ማየት ትችላላችሁ ማለት ነው፣ በክሮም በኩል። በነገራችን ላይ እሱ ጥሩ ነው እይታ ካለው ማለት ተመልካች በብዛት ተመልካች የሚመጣላችሁ ከሆነ እሱ በጣም ጥሩ ነው። ለእኔ ግን አይሸርትልኝም። አንድ ስልክ ነው ያለኝ፣ አልዞርምም በትክክል በቃ እንደዛ ሆኜ ነው ያለሁት። ምስኪን ቤት ትሉታላችሁ። እናማ ለማንኛውም ጨረስኩኝ መሰለኝ። እስኪ እንየው።